ይህንን መልእክት ሁላችሁም 5 ጊዜ ኮፒ ሊንክ ያርጉ፣ ለሰይጣን ሼር ያርጉ፣ ለሰይጣን ሼር ያርጉ። ሰምታችኋል? ሼር ያርጉለት። ሰይጣን ስማ፣ ኑሮ ተወዷል። ውድ በጣም 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 ውድ ሆኗል። ሁሉም ነገር ተወዷል። ኑሮ መኖር ከብዶናል። ስለዚህ ማለት ነው አንድ ትልቅ ምክር መመክር ነገር ያለ ምንድነው? እሱ በቃ ምንድነው ያረዳ ልጅ አይደል ይገባል አይደል? ይቅርታ ጠይቅና እግዚአብሔር ጋር ይቅርታ ጠይቀ በስነ ስርዓት እኛም ወደ ገነት እንመለስ። ሞትም ይጥፋ፣ ሰው እንዳለ በሰላም ይኖር። ገነት ገብተን ራቁታችንንም ቢሆን ብንኖር ይሻላል። ውድ ነው በጣም ልብስ ተወዶ መብላት አቅቶናል። ገነት ውስጥ ያሉ ፍራፍሬዎችን እየበላን መኖር እንፈልጋለን። ስለዚህ አደራ ሰይጣን ይቅርታ ጠይቅ፣ ተመለስ፣ ጸባይተኛ ሁን፣ ስራን ስራ፣ ተስተካከል።